ከሰው ጋር ለመገናኘት ብሎ ይመጣ የለም ዛሬ ብዙ ሰው ይሰበሰባል። ምክንያታቸው ምን ነው? እግዚአብሔር ይሄም አንድ ነገር እኮ ነው፣ በእግዚአብሔር ፊት ለመታየት። ግን በቅድስና በንጽህና ደግሞ ካልሆነ በእኔ ፊት ልትታዩ ብትመጡ ይሄን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣን በእኔ ዘንድ አጸያፊ ነው። ይችን ቃል ይዘው መናፍቃን ከዚህ ይውላችሁ አሁን ራሱ የገሞራ ሰው መሆን ነው። ከቃሉ ውጭ ማጣም ዕጣን በፊት አጸያፊ ነው የምትለዋን ይዘው እንግዲህ መጽሐፍ ቅዱስ የሚያውቅ ሰው እቺ ቃል ለምን እንደተነገረ እንዴት እንደተነገረ አይረዳውም አይደለ? ይኸው ኦርቶዶክስ ቤተክርስቲያን ዕጣን እኮ የምታጥኑት እግዚአብሔር እንዲህ እያለ ነው። አሁን እግዚአብሔር ያለው እዚህ ዕጣኑን ነው ሕይወታቸውን ነው ከላይ እየተናገረ ያለው ሕይወታቸውን ነው። ተቀድሳችሁ አቅርቡ እያለ ነው። ወደታችን ትርጓሜውን ራሱ እዚሁ ግልጽ ሆኖ ስለተቀመጠ እናገኘዋለን። ዕጣን በእኔ ዘንድ አጸያፊ ነው። መባቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም። በጉባኤ መሰብሰባችሁንም አልወድም። በደልንም የተቀደሰውንም ስም ጉባኤ አልታገስም። መባቻዎቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክም ሆነውብኛል፣ ልታገሳቸውም ደክሜያለሁ። እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። ልመናንም ብታበዙ አልሰማችሁም። እጆቻችሁ ደም ተሞልተዋል። ታጠቡ ነው። ቆሸሻችኋል፣ አድፋችኋል፣ አስጸየፋችሁኝ። ታጠቡ፣ ሰውነታችሁን አንጹ፣ የሥራችሁንም ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም መስራትን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ ይላል። ይሄን ይፈልጉ። ከዚህ በኋላ አሁን ተዘፍቃችኋል። የሰዶም አለቆች የገሞራ ሕዝብ ብሏቸው የለ አሁን ወደ ኑ እንዋቀስ። ፈቃደኛ ከሆናችሁ ከታጠባችሁ ለመታጠብ በድለናል ካላችሁ ከተጸጸታችሁ ግን አሁን እንደ አለላ ተነከራችኋል፣ ተበላሽታችኋል፣ አይሆኑ ሆናችኋል። ግን እኔ እንደባዘቶ አጠራችኋለሁ።